እንዴት ናችሁ? ሰላም ናችሁ? አለን። ያው የዩቲዩብ ቤተሰቦቻችን በመጀመሪያ ሰብስክራይብ አድርጉ። ሰብስክራይብ ላይክ እንዳትረሱ። የት ነው ያለነው ብትለው በጉራጌ ዞን ጉንች ቤት ቀበሌ ላይ ነው። በኖር ወረዳ ጉንች ቤት ቀበሌ የሚባል ቆላ ውስጥ ነው ያለነው። አሁን እንግዲህ ውሃ ተሸክመን ምናምን ይኸው ስንት መንገድ ወላሂ ይሄ ዳገት ሁሉ ይሄ ዳገት ከየት ተነስተን እንደመጣን ብታውቁ ኖሮ ይገርማችሁ ነበር። ከየት ከታች ከውስጥ ማለት 20 ሊትር ጀሪካን ተሸክመን ነው የመጣነው። ያው አያችሁ ጀሪካኑ ይሄ ነው። ምንድነው በመጀመሪያ ሰብስክራይብ አድርጉት። ምን ልላችሁ ነው መሰላችሁ? የጉራጌ እናት ውሃ አጣች ብሎ የዘፈነው እንትና ናቲኬ ማለት ነው። ትክክል ነው። እኔ አሁን በበዓል እናቴ ላስደስታት ነበር የመጣሁት አይደል? በዓል ነው። ከዛ ይሄ ሁሉ መንገድ ይሄ ሁሉ ቆላ ምንድነው ሄደን ይሄ ሁሉ ተራራ አቋርጠን የመጣ ነው ውሃ ለማምጣት ነው። ይሄ ምንድነው አግዘናቸው አንድ የጉድጓድ ውሃ ቆፍረን ምንም ነገር ይሁን የጉድጓድ ውሃ ቆፍረን አውጥተን ብንሰጣቸው እናንተ አጅሩ ነው የምታገኙት። ምንም ነገር አንድ ቅንጣት ነገር አትጎዱ። አንድ ቅንጣት ነገር አጅር ታገኛላችሁ። ያ ስለሆነ ስንት መንገድ ተራራ ስንት አቋርጠን ይኸው ሰፈራችን በዚህ ነው የምንወጣው። አሁን ይሄ ዳገት አይደለም ሜዳ ነው፣ ለጥ ያለ ሜዳ ነው። ይሄ ግን ይሁት አሁን የሆነ ኢንቨስተር ገብቶ እያለማ ነው የተባለው። አሁን ይሁት ቀረብ አድርጌ ባሳያችሁ ከታች የሚታየው መንገድ አለ ታች እዛ ነው። ከዛ ተነስተን ነው ውሃ የምናመጣው። ስንት ኪሎ ሜትር ነው አቋርጠን የምንመጣው። ምንም ነገር ይሁን እናግዛቸው። አንድ ውሃ የጉራጌ እናት አንድ ውሃ ጓድጓድ በኖር ወረዳ ጉንች ቤት ቀበሌ ላይ የብራይ መንደር የሚባለው እዛ ላይ ነው። አሁን በጣም ውሃ ነው የተቸገሩት። በጣም ማለት ነው። መብራትስ ይቅር መብራት አያስፈልግም በለው ማለት ነው። ያ ስለሆነ እንደምን ብለን ችለን አቋቁመን የሆነ ውሃ የእናታችን ብለን ምንድነው ውሃ ብናወጣ አሪፍ ነበር ባይነኝ እኔ ማለት ነው። ይሁት አሁን ይሄ ቆላ ውስጥ ነው። ቆላ ቢስሚላ ላብላብ ኩንኩት አያችሁት? አረ በአላህ ይዣችኋለሁ። በቃ እንደምንም ብለን ተፍጨጭ። እስኪ አሁን ቀረብ አድርጌ ላሳያችሁ።